እሱን ሰው ማለት ራሱ አልፈልግም ምን አይነት ጉርኩ ምን ዝም ብለህ ሁለተኛ እሺ ስነ ስርዓትን አርጋንተ እንታስደፍረኝ እሺ ተረጋጊ ወረዛት እንጨርጨሪ ሰሚኝ ተረጋጊ በቃሽ ለራስ ህይወት የከፈልኩት መስዋዕትነት ነው እሺ ይጥፍ ቢገባሽ ለራስ ህይወት የከፈልኩት መስዋዕትነት ነው ሰላም ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ እኛ አለን እግዚአብሔር ይመስገን ሁላችሁም ያው እንደተለመደው ሰላም ፍቅር ለእናንተ ይሁን ይላል ዛሬም እንግዲህ ከናፍቆቴ ጋር በድጋሚ መተናል ወደናንተ ያው ሰሞኑን እንዳያችሁት ነው በትላንትናው ቪዲዮ አይታችሁታል ብዬ አስባለሁ ሁላችሁምና ያው ያያችሁት ነገር አላ የሆነ አንድ ሰው ለጓደኛው የሚያደርገው ነገር ነው ከናፍቆቴ ተመለከተ ነው ምክንያቱም አንድ ሰው ከልብ ስትወዱ ወይም ደግሞ ያን ሰው ለዛ ሰው ጥሩ ስታስቡ ማስመሰሉ ምኑ አይደለም ወደናንተ የሚመጣው በቃ እውነታውን ነገር ተናግሮ ለግ አላ ይደበርብኛል እንዲከፋዋል ምናምን ከማለት ይልቅ ከዛሬ በኋላ የሚመጣውን ቀሪ ጊዜዎችን በማሰብ ለዛ ሰው መልካም በመመኘት ያስመሰሉ ሳይሆን እውነታውን በመናገር አላ ውሳኔ ላይ እንዲደርስ ለማድረግ ነው ናፍቆቴ ጣረችው አይታችኋል ትላንት እንደመጣ ጀምሮ ፊቷን መቀየር አልቻለችም ማስመሰል መሳቅ አልቻለችም ነበር በቃ እውነታውን ነገር ነበር እዛ ላይ መናገር የፈለገችውና ግን በሰዓቱ መቅዲ እኔ አላቅም ያው ይደብራል በርግጥ የኔ የምትሉትን ሰው ለሰው ለማስተዋወቅ ብላችሁ መታችሁ ምናምን ከዛ ትንሽ ሰው ፊት ሲነሳባችሁ ትንሽ ይከብዳል አቃለሁ ግን ደግሞ የማይሆን ነገር ከሆነ አክሰፕት ማድረግ የተሻለ ነው ብዬ ነው ማምነው ዛሬ የትላንት አምና አልቀበልም ብለ ሄደችውን ሐሳብ ዛሬ ሁሉንም ነገር ለማስረዳት ነው እዚህ የመጣ ነው ምክንያቱም ማወቅ አለበት አይደል ማወቅ አለበት የማይሆን ነገር ማለት የዛ ሰዓት ልክ ነበርኩ አልነበርኩም አላቅም እኔ እንጃ ብቻ ከባድ ነው እንደዛ እኔም በሆነ በርግጥ በሷ ቦታ ለናደር ሊደብረኝ ምናምን ይችላል ግን ምንድነው እያየሁት ዝም ማለት አልቻልኩም በቃ እኔ ትግስቴን መቆጣጠር አልቻልኩም በቃ በጣም ነበር የተናደድኩት በጣም ነበር ያናደደኝ ከዚህ በፊትም ነግሬያለሁ ልጁን ማውቀው ነገር መሰለኝ እስቲ ያለውን ነገር እናጣራና እንደርስበታለን ምናምን ነገር ብያለሁና ከዛ በቃ ገና እንዳየሁት ነው ያወቅኩት ማለት ይሄ እንደዚህ ብዙ ርቀት ራሱ መሄድ አይጠበቅብኝም እሱን ለማወቅና እሱም እርግጠኛ ነኝ ያው የጠረጠነው ነገር ይኖራል ያረጋውን አንድ ሰው ጥፋተኛ ሲሆን መቼስ የሆነ ምን አውቀውብኝ ይሆን አይሆን የሚለው ነገር ማስተዋወቅ አይቀርምና ያው እሱም እርግጠኛ ነኝ አፋፌን ሲለኝ ነበር አይተው ከሆነ እሱም አፋፌን ምንም የተናገርኩት ነገር የለም እስቲ ፊሊንግን ስሜትን ለሱ ያለህን ነገር እስቲ ግለጽ ምናምን ነገር ሰው እኔ ፍላጎቴን ስሜቴን ለሷ ነው እንጂ ለሌላ ሰው መግለጽ አይጠበቅብኝም ምናምን ነገር ብሎ እና ላይክ እንዴት ነው አንድ ሰው ደግሞ ከወደዳችሁ ስለናንተ አውርቶ ራሱ አይጠግብም እውነቴን ነው ለሁሉም ላገኘው ሰው ሁሉ ነው የሚያወራው ፍቅር ስትሆን እንደዛ ነው በቃ እንትና እንዲህ ብሎኝ እንትን አድርጎልኝ እንደዛ ነው የሚወራውና ማለት ሁለቴ ሶስቴ ማስጨንቄ ስጠይቃ ተመሳሳይ ምላሽ ነው እና እኔ ደግሞ ልጅቷ እንድትጎዳ አልፈለኩም ገብቶኛል ከዛን ግን ነው እኔ እሷ እንድትጎዳ ስላልፈለኩ ብቻ ነው እንጂ አሁን ማለት ሌላ ሰውን ከውጪ ሆኖ ሲያየው ነገር ግን ምን አይነት ምቀኛ ናት ምናምን ሊል ይችላል ግን ከዛ አንፃር አይደለም እኔ ልጅቷ መጎዳት የለባትም ገባ የሷ ጥሩ ህይወት ነው ገና ናት ወጣት ናት ምናምን ገና ልጅ ናት ብዙ ምርጫዎች ያሏት ልጅ ናትና ከማይሆን ሰው ጋር ደግሞ ጊዜዋን እንድታቃጥልም አልፈልግም ከእንደገና ደግሞ በቃ ጊዜ ብቻ ሳይሆን በቃ አይሆንም ማይሆን ነገር ነው ያደረገች ያለችውና ጀስት እኔ እናገራታለሁ ሰማች ካልሰማች ደግሞ እኔ ምንም ላረግ አልችልም ማለት በግድ አይሆንም ነገር ይው ስለዚህ አሁን ጠርተናታል ታውቂያለሽ እንዴት አስጨንቂያት መምጣት አልፈለገችም እኛም ማግኘት አልፈለገችም በግድ ነው የጠራኋት ካንቺ ፊት ነበር ሰዋራት የነበረው እንዳይሽውና ስለዚህ ስትመጣ ላይክ ሐሳቧን ሊያስቀይር የሚችል ነገር እውነታው ገብተሻል አንቺ ምንም ያዋሽሽ ምንም አይደለም ማለት ለምን ዋሻለሁ እኮ ገባኝ እኮ ምንም እኔ ምን አገኘበታለሁ ዋሽቼ እነሱ ስለተጣሉ አንቺ የምትጠቀሚው ነገር ምንም ነገር የለም ጭራሽ በቃ ምንም እንኳን አለ የምትጠቀመው በቃ ኢቭን ይደብረኛል እሷ እንደዚህ አይነት ሪሌሽን ውስጥ ገብታ መፋታቷ መጣላቷ መለያየቷ ምናምን የሚያሳስበኝ አይነት ሰው በቃ ላይፏ እንደዛ ባይሆን ደስ ይለኝ ነበር
ስለዚህ ትምጣ። እሷ ደግሞ ምስኪን ስለሆነች ከልቧ የወደደችው ይመስለኛል እና ያ ነገር ነው ሁሉ ነገር እንዴት እየመለሰችልን እንዴት እያወራች እንደነበር ያይሻት አይደል እንዴ? ስለዚህ ሁሉንም ነገር እንደነገርኩሽ ነው እኮ ትላንትም ብዬሻለሁ። የሆነ ሰው ፍቅር ውስጥ ሲሆን በቃ አይምሮ የሚያስበው ፍቅሩን እንጂ ስለአንድ ሰው መጥፎ ነገር ብትነግሪው ምን ብትይው ከዛ ሰው ለመለየት የፈለግሽው ወይ በዛ ነገር የቀናሽ ምናምን ነው ፊል ሊያደርግ የሚችለው። እንደዛ ነው። ግን እኔ ደግሞ እንዴት አድርጌ ላስረዳት? በቃ ከባድ ነው። ገባ? ግን ያለውን ነገር በሙሉ እነግራታለሁ ብዬ በቃ አሁን እየመጣች ነው። ምንም ነገር ትበልሽ አንቺን ገብቶሻል አይደለ? ዋናው አላማችን ምንድነው? በቃ እውነታውን አክሰፕት እንድታደርግ ነው። የማይሆን ነገር ውስጥ ነው ያለችው። እውነታውን አምና ተቀብላ፣ ምክንያቱም አንቺም እህቷ ነሽ። ትላንት ብታውቂያትም እንደ እህቷ ነው። ገብቶሻል አይደለ? ፊል እያደረግሻለሽ። እኔም ደግሞ ያው የወንድምነት ግዴታዬን መወጣት አለብኝና ትምጣና ሁሉንም ነገር እንነግራታለን። ምንም ነገር ትበልሽ ችለሽ አዳራ በቃ ችለሽ ምናምን እንትን ንበል። አሁን እዚህ ጋር ቁጭ ብለን የመቻቻል ጉዳይ አይደለም ማለት ለራሷ ብዬ ነው። ገባ? ገብቶኛል እኮ ግን በቃ አላ ምንም ነገር ብትልሽ ነው እዚህ ጋር እንቀመጥና ምንም ነገር ትበልሽ። እሺ በቃ አንቺ እኔ አሁን እሷ ምንም ነገር ብትልሽ ማለት ነው በቃ ያለችበት ሁኔታ ነው ብዬ ነው የማስበው። ገባሻ? አንቺ ነሽ መረዳት የምትችይው፣ አንቺ ነሽ ነገሮችን ቀስ አድርገሽ ማሳመን የምትችይውና እንደምንም ብለሽ ያለው ነገር ንገሪያት። በእርግጠኝነት ይቺ ልጅ የተማረች ናት ምናምን ያው ፍቅር ውስጥ ስትሆኝ ሁሉ ነገር ጭፍን ካላለባት በስተቀር መጥፎና ጥሩ ነገር አገናዝባ የምታውቅ ልጅ ነች። እና ያለን እስቲ እንኳን የማውቀው ሰው እንኳን ጓደኛዬ የምለው ሰው እንኳን ብዙ ነገር አብሬ ያሳለፍኩት ሰው ቀርቶ ለማንንም ሰው መጥፎ ነገር የምመኝ ሰው አይደለሁም። ያው ታውቂያለሽ። እና እሷ ደግሞ ጓደኛዬ ናት። ገባሻ? እንዳልሽው ብዙ አማራጮች ያላት ልጅ ነች፣ ብዙ ፊውቸር ያላት ልጅ ነች። እና የማይሆን ሰው ጋር ሁና ኢቭን አማራጭ ራሱ ባይኖራት የሚሆን አይነት ሰው አይደለም። በቃ አማራጭ የሚሆን ራሱ ሰው አይደለም። እና ብዙ ሰዎች ደግሞ የሚጎዱት በምን እንደሆነ ታውቃለህ? ስለዛ ሰው ማጥናት፣ ሰው የሚላቸውን ነገር መስማት አይፈልጉም። ሰው የሚላችሁን ነገር ቢያንስ በተወሰነ እንትን መቀበል መቻል አለባችሁ። ይሄ ነገር እውነት ቢሆንስ ይሄን ነገር ያ ሰው ተናግሮኝ ምንድነው የሚጠቀመው? ምንድነው የሚያገኘው? እኛን ስላለያየን ምንድነው የሚፈጠረው? ምን ያገኛል ያ ሰው የሚለውን ነገር ያለ ማገናዘብ ጉዳይ ነው። እኔ እነሱ ስለተለያዩ ምንም እንትን ማገኘው ነገር የለም ከሷ ልብ ስብራት ውጪ ማለት ነው። ግን አሁን ለጊዜው ሊመስላት የሚችለው ያ ነው። በእርግጥ በምን አምናለሁ እኔ ጊዜው በሄደ ሰዓት እውነታውን ስትረዳው ያኔ ታመሰግኛለሽ። ገባ? ያኔ በቃ ያኔ ግን ይሄ ደግሞ ምን ትርጉም አለው? ከረፈደ በኋላ ጅብ ከሄደ ውሻ ጮኸ ምንድነው ጥቅሙ? እንደዛ እንዳይሆን ነው አሁን እየለፋ ያለው። በቃ አረ ሰላም በይ። ምን ነሽ? ደክሞኝ ነው። እና ሰው ሰላም አትይም? አለን ምንድነው አረፈድሽ? እንሳን ያልኩሽ? ስራ ነበር፣ ቅርታ ጉዳይ ነበረኝ። እኛም እኮ ስራ ሳይኖረን ቀርቶ አይደለም። አሁን ከወጣ እየጠበቀኝ ነው። ቶሎ በል። ላለመቅራት እንደመጣሽ ያስታውቃል። አመጣሽ። አመሰግናለሁ። አይደለም መቅዲ፣ አሁን መኮሳተሩ ምናምን አይደለም። ገባሽ? እኛ እንደዚህ አጣድፈን የጠራንሽ ምናምን። አሁን እሱ ላይ ናችሁ። አልገባኝም። ምን ለማለት ፈልገሽ? አሁንም እሱ ላይ ናችሁ ወይ ማለት ነው ማለት በቃ እኔ እኮ እንዳልተፈጠረ አድርጌ እኮ ረስቼዋለሁ። የእናንተ ኮመንት ወር የእናንተ አስተያየት ለእኔ ምንም ቫልዩ አይሰጠውም። እሱም ታውቃለህ አይደል? ምን አይነት ሰው እንደሆንኩኝም ታውቃለህ አይደለ? አልገባኝም። ባይዘው እያወራሽ ያለሽው ነገር ምንም ደስ የማይል ወሬ ነው የምትወሪው። አልቀሰሻል? እኔ አይንሽ ቀልቷል። ለማን ብዬ ነው ማለት? ፀሐይ ስለነካኝ ማለት እንደዚህ በዚህ ሁኔታ እናወራለን ብዬ አላሰብኩም። እና ወይ ባመጭ ይሻል ነበር። ተረጋጊ እኮ ነው ወይ ተረጋጊው። መጀመሪያ ተረጋጊና ለምንድን ነው የጠራችሁኝ ብለሽ ሐሳብሽን ግልጽ አድርጊው። ከዛም በኋላ እኛ አንቺን የጠራንበትን ምክንያት እንነግርሻለን። እንደዚህ በመኮሰታተር ምናምን ትላንት የተፈጠረው ነገር አይኑ ሊያስደብር ይችላል። ለዛ ደግሞ ይቅርታ እንጠይቅሻለን። ምክንያቱም
አንቺ ጓደኞቼ ብልሽ ይዘሽ መተሽ ምናምን እዛ ላይ እንደዛ አይነት ግርግር መፈጠሩ ደስ አይልም አውቃለሁ። ግን ደግሞ እኛ ፈልገ ነው ምናምን አይደለም። ሁሉም ነገር የሆነው ላንቺ በማሰብ ነው እንጂ ሁሉም ሰው አስመስሎ እኮ ሰላም ፈጥሮ መሄድ ይችላል። ገባሽ? ናፍቆትም እንደዛ ሆና ስርስ ብላ ምናምን ማየን ስሜት ውስጥ ገብታ ስታወራ የነበረው ላንቺ በማሰብ ነው። አንቺ ግን በሰዓቱ ያንን ማሰብ አልቻልሽም ነበር። ስለዚህ ዛሬ አሁን የጠራንሽ ሁሉንም ነገር ተረጋግተሽ ከሷ አንደበት እኔ አውቄ አይደለም እኮ ገብቶሻል። እሷ ግን የምታውቀው ነገር ስላለ ነው። እሷ የምታውቀው ነገር ባይኖር ያንቺና የሱ እንደዛ መሆን ወይም ደግሞ አንቺና እሱ መጣላት እሷን የሚያስደስታት ነው እንዴ? እንዴ አንዳንድ ጊዜ እኮ እውነታ ሲኖር አምኖ መቀበል ይኖራል። እየመረረንም ቢሆን አምኖ መቀበል ይኖርብናል። ምክንያቱም ነገ ዋጋ የሚያስከፍል ነገር ላይ መውደቅ የለብንም፣ ዛሬም ባለ መስማት ማለት ነው። ስለዚህ ተረጋጊ። እሷም እንደት ነው እኔም እንደወንድም ነው እዚህ እያወራሁሽ ያለሁት ገባሽ? ካልሆነ እኮ የራስሽ ጉዳይ ብለን እኮ ልታችን መተው እኮ መብታችን ነው። አስገድደሽና አይደለም እያወራንሽ ያለን። እና ለምንድን ነው ታዲያ እንደዚህ ያስጨነቃችሁ? ምንድን ነው ማወቅ ያለብኝ ነገር ምንድን ነው? ንገረኝ እኮ ስሚያት፣ በስነ ስርዓት ስሚ። ቀጥይሽና ስማሽ እንደዚህ አታዋሪያት። አሁን ማለት በዚህ ሁኔታ እንዴት አድርጌ ነው የምነግርሽ? ትናንትና ነገር ይሁን ለአንቺ የሚጠቅም ነገር ነው የምነግርሽ። ለአንቺ ለልጅ መቅዲ ስም አውርተሽ እስክጨርሽ አልናገርም። እንደዚህ አይነት ጸባይም የለብኝም። ዝም ብዬ ሰማሻለሁ። የምትይውን ነገር ለምን እንደዚህ እናደርግሽ እኔም ከንክኖኛል። ሶ ያንን ነገር ማወቅ አንቺ ባለብኝ ነገር ያክል ልትናገሪ ነው አይደል? ለኔ ሶ አዳምጥሻለሁ ማለት ያለብሽ ነገር በይ። ግን እዚህ ጋር ላታዳምጪኝ ትችያለሽ እንዳልትያሽ፣ እሱ የኔ ውሳኔ ነው፣ የኔ አቀባበል ነው። ገባሽ? ሰማሽኝ አይደለ? ሶ አሁን እዚህ ጋር የፈለግሽው ነገር ልትናገሪ ትችያለሽ። እኔ እዚህ ጋር ማውቀውን ነገር አስተያይቼ ልክ ነው አይደለም የምለው ነገር ለራሴ ነው የምትሆው። ማውራት ያለብሽ ነገር ግን አውሪ እንጂ በዚህ እንታ ሰዓት መግደሉ ምን ማለቱ ቫልዩብል ነው ማለት ምንም ሴንስ የሚሰጠው ነገር የለም። ገባሽ? አንቺ እዚህ ጋር የምታውቂው ነገር ይኖራል። አታውቂም ያልኩሽ አይደለም። ቢካዝ መጀመሪያ እሱ ሲመጣ ራሱ ተነስቼ ስቀበለው ራሱ ፊትሽ የተለየ ፊት ሆኖ ነበር አይደለም? ነው ጆሲ ነበር። ሶ ይሄ ነገር ከኖርማል ዌይ አልወስደውም። ቢካዝ ሁሉን ነገር በደፈና ላምን ኦር ሰምቲንግ የሆነ ነገር ላደርግ አይደለም። የምትዩን ነገር እኮ ሰማሻለሁ። ትናንትና ጠይቄሻለሁ። ምንድነው ብዬ ጠይቄሻለሁ። አውርተሽ እስክጨርሽ ልናገር ወይም አንቺ ካንቺ ጋር ያለኝ ነገር ልጨቃጨቅ ወይም ልጋፋሽ አይደለም። በቃ አዳምጥሻለሁ። ማውራት ያለብሽ ነገር አውሪ። አንቺ ተናገርሽ። ከአንቺ ከወጣ በኋላ ማመን ያለ ማመን፣ መቀበል ያለ መቀበል የመቅደላዊ ችግር ነው አይደለ? ሶ እንዴ ማመን አለ ማመን ማለት አልገባኝም። ላይክ እሷ እውነታውን እስከነገረች ድረስ አንቺ ማመን አትችይም ነው? እሱ የኔ ውሳኔ ነው እንዴ? ውሳኔው አይደለም የምራውን እሷ መቼም ውሸት አይደለም። መረዳት ከቻለች ተረዳ፣ ማተረዳ ከሆነ ደግሞ አያገባኝም። የራሷ መጣ ገባው። ንገሩኝ ካላን በግዴታ ተረጂ እንደዚህ አድርጊ ምናምን ማለት አንቺ አልኩሽ እኮ የሁሉ ነገር አያስፈልግም። በቃ መናገር ያለብሽን አንቺ ልናገር ብለሽ የከለከለሽ ነገር እንዳለ ያስታውቃል። ሶ ያንን ነገር ተናገሪ። ማመን ያለ ማመን የኔ ችግር ነው ያልኩት እኮ። ይሄ እኮ ምንም እንትን አይደለም አይደል? በቃ አልተናገርኩም ላለ ማለት ነው። ሶ ተናገሪ። አልተናገርኩም ላለ ማለት አይደለም። እና በቃ ለራስሽ ስትል ነው የምናገረው። እሺ እኮ ንገሪኝ እኮ ለራስሽ እንደሚናገራት ሴቱኛ አንድ ሴት ለሷ አዝናላት እንደሚናገራት አይነት ምንድነው ማወቅ ያለብኝ ነገር ምንድነው ብለሽ ትንሽ እንኳን ጉጉት እያየው አይደለም ራስሽ ላይ ወይም ደግሞ መስማት አትፈልጊም። ለምን እሱ እኮ የኔ እንትን ነው ያ ኦብቪስሊ ስለ ቦይፍሬንድ ምናምን ብለሽ ስላመጣሽ ሰው ነው አይደለም ምነግርሽ። ባይዘዌ እሺ ይሁን ተናገሪ። እሺ ቀጥይ። ስለሱ ነገር እኮ ልስማሽ ተናገሪ። ላወራ የምችለው ስለሱ ነው። እኔ ሳላጣራ ውሳኔ ላይ እንደማልገባ የታወቀ ነው። ገባሽ አይደል? አንቺ እዚህ ጋር ስላወራሽ እንትን ነው ደረቴን ነፍቼ ገልጬ እሱ ጋር እንደዚህ አድርገኛ እንደዚህ አድርጋ እንደዛ እያልኩሽ አይደለም። እኔም እንደዛ በያልኩሽ አይደለም። ልምጫጭቀኝ ጥራኝ አንተ። ኦኬ ጭቅጭቅ መስሎ ከታየሽ አሁንም መሄድ ትችያለሽ። መግዲ አሁንም መስማት ካልፈለግሽ ጭቅጭቅ መስሎ ከታየሽ አሁንም መሄድ ትችያለሽ። ዞሮ ዞሮ አሁንም ማለት ነው ጠቀመሽም አልጠቀመሽም ፈለግሽም አልፈለግሽም ቦይፍሬንድ ብለሽ ስላመጣሽ ሰው ነው የሚያክሽ። ጥሩ ከዚህ በኋላ አሁንም ሰው ማለት ራሱ ሰው ማለት ራሱ እሱን አልፈልግም። አንድ ነገር ልንገርሽ፣ እሱን ሰው ማለት ራሱ አልፈልግም። ምን አይነት ቡርኩ ምን ዝም በይ። ሁለተኛ እሺ ሁለተኛ ድጋሚ ስለሱ ስታወሪ ደስማሽ። እሺ አንቺ ያምሻል እንዴ? ስነ ስርዓት የለሽም እንዴ? ቆይ ምን ሆነሽ? እንዳልጨምርልሽ እሺ። ስነ ስርዓትን አድርጋ አንተ ስነ ስርዓትን አድርጋ አንተ እንታስደፍረኝ። እሺ አንቺ ተረጋጊ። ወረዛ አትንጨርጨሪ። ሰሚኝ
ናይ ቁሚ ቆይ አዳምጪኝ ላንቺ ብላ ነው እንደዚህ እየሆነች ያለችው አዳምጪኝ ሰውን እየናቅሽ ነው ናይ ስሜት መጀመሪያ መቼ አወራችሽ ቆይ ሰውን እየናቅሽ ነው ወይ የምትናገሪው አንቺ ልጅ እኮ ያረፈች እኮ አይደለም እግዚአብሔር አንቺ አዳምጫት ወረዛ ስነ ስርዓት ያዥ ስነ ስርዓት ያዥ ቆይ እኮ ተረጋጊ ቆይ ልቀቀኝና አውራኝሽ ልቀቀኝ እኮ ልቀቀኝ ሻንጣው እጂን የሰማ እንደዚህ አይነት ሰው ነሽ እንዴ ለአንድ ቦርኩ ለአንድ ተራ ሰው ብለሽ ቻማት እንዴ እንፍጣ አንቺ ተረጋጊ እንደዚህ አትበይራፊ ልጁን ነገር ማለት ነው ታለቅሽበታለሽ ነገ ታለቅሽ ላልቅስበት አይመለከትሽም በቃ ስነ ስርዓትሽ ነሽ ሰው ላንቺ ተብሎ ሲያወራ ቆይ አሰምም ነው አልገባኝም እንዴ እሺ ጂን እንዴት በጥፊ ተመቻታለሽ ቆይ ገና ቀጥቅጣታለሽ ለሰው ልጅ ሪስፔክት መኖር አለበት ጀመር ሲያወራ ሰማኝ ክብር ካልኖር ምን እንደምታወራው እሷ የታውቃለች የምታውቂበት ቦታ ተናገሪ ያልኩሽ ተረጋጊ ቆይ ተናገሪ ያልኩሽም ወይ የምታውቂበትን ቦታ አንቺ በጣም ታውቂያለሽ እኮ አይደለም ለመስማት ነው የመጣሽው ነው ወይስ በጥፊ መተሻለ መሄድ ነው መናገር የምትፈልጊው ነገር አትናገሪ ህይወትሽ ላይ ሲጫወት የዛኔ ጃያገባሽ ማንኩሻል እንዳያገባሽ በቃ አሁን እኔ የምልሽን አዳምጪ ላንቺ ብለን አንድ ሁሉ ነገር እዚህ እውነታውን እንድትሰሚ እንደዚህ ይጠራልሽ እኮ አዳምጫት አልጠየኳትም ወይ ምንድነው የምታውቂው ንገሪኝ ብዬ አልጠየኳትም እሷ ትመንጨጨቃለች እንደዚህ መሆን አለበት እና በጥፊ ተመታታለች ተመታታለች ደግሞ ለሰው ክብር ምን ነው ገና ቀጠቅጣታለሁ ለሰው ልጅ ነው ክብር ማይኖራት እሷ እንዴ አንቺ እውነታውን ሰምተሽ መሄድ ነው ያለብሽ ወይስ ምንድነው መቅደስ በቃ ተረጋጊ በቃ ለራስ ህይወት የከፈልኩት መስዋዕትነት ነው እሺ ይጥፍ ቢገባሽ ለራስ ህይወት የከፈልኩት መስዋዕትነት ነው ሰማኛል አይደለ ይሄን ነገር እስካላቆምኩ ድረስ እንዳታገኘኝ ሰማኝ አይደለ ሰሚያት ቆይ ድራማችሁን እዛው ለምን ቆይ መስማት አልፈለግሽም እውነቱን መስማት ያልፈለገችው እውነቱን ስለምታውቀው ነው በቃ አልገባኝም እኔ ፈልገው ነው እንደዚህ እየሆነች ያለችው እውነቱን መስማት አልፈለገችም በቃ ኧረ በፈጣሪ ስም ጋሚ ሁለተኛ ሰው በሷ እስኪ በጣም መጣች ታው ችግር የለውም ይሄ ምን ኖርማል ነገር ነው ጥፊ ነው ግን እሷ ህይወቷ ላይ ነው እየተጫወተባት ያለው ይደነስ አይ ደግሞ ድጋሚ ሰው ሲጎዳ ማየት ስለማልፈልግ ነው ላናግራት የፈለኩት አይ የምትል ከሆነ ደግሞ ምን አገባኝ ባለጌ ነው ችግር የለውም እሷን ለብቻ አግኝተን ማውራት ከዚህ በኋላ አላገኛት ራሷ መወሰን የምፈልገውን ውሳኔ ተወሰን ግን ሳትጎዳ መጀመሪያ ልከተላት ለማንኛውም በቃ መጥቶ ማለት ምን ማለት እንዳለብኝ ራሱ አላውቅም እውነት ለመናገርና ማለት ጥፊው ኖርማል ነገር ነው አንዳንዴ ይሄ ለኔ ኖርማል ነገር ነው ሁሉም ነገር እውነቱ ሲገባት መተ ይቅርታ እንደምትጠይቀኝ እርግጠኛ ነኝ ለራሷ ህይወት ብዬ ነው እኔ እንደዚህ እንትን እያልኩ ያለው አይ የምትል ከሆነ ደግሞ ምንም ማድረግ አልችልም ከዚህ በላይ እኔ እንጃ ምንም ማድረግ አልችልም እሷ ጨራሽ መስማትም አፈልግም ፊቷን ጥላው ነው የመጣችው እኔ በስተክክል ነው ላናግራት የነበረው ስለዚህ እሷ ካልፈለገች እኔ ምንም ማድረግ ስለማልችል ግን አንዳንዴ ሰው የሚነግረንም ነገር ሊጣቅመን ይችላል እኔ ገና አጣሪ እንደዚህ አድርጓል ብዬ ገና ልነግራት ነው ግን ምንም መስማት አልፈለገችም እኔ ያው እንደ አንድ ሴት ልጅ ማለት በቃ እኔም ሴት ነኝ ነገ የሚደርስብኝን አላውቅም እና ቢያንስ ሴት ናት እንዴት እህቴ ማለት ናት እንዴት ነው ስትጎዳ ማየት የምችለው ማለት እዚህ ጋር መናገር እየቻልኩኝ ሁሉንም ነገር እዚህ ጋር መቅጨት እየተቻለ ምንም ፍላጎት ከሌላት ደግሞ ምንም ማድረግ አልችልም ማለት ሴት ልጅ ሴት ሆነሽ እኔ ምንም ያንቺን ላይፍ ለመመጥበጥ ምናምን አይደለም ምክንያቱም ምንም ምክንያት የለኝም እኔ ያንቺን ህይወት ለመመጥበጥ ምንም አይነት ምክንያት የለኝም ለራስሽ ብዬ ነው ቢገባሽ ለራስሽ ብዬ ነው ሴት ልጅ ነኝ ሴት ላይ የሚደርስ ነገር ደግሞ ደስ አይለኝም እንደ ሴት ልጅ በደንብ ስለማስብልሽ እንደ እህት ስለማስብልሽ ነው እና ያ ነገር ደግሞ ካልገባሽ ምንም ማድረግ አልችልም ምንም ልረዳሽ አልችልም ከዚህ በኋላ እውነቱ ሲገባሽ ራስሽ እንደምትመለሽ ወደ ራስሽ እንደምትመለሽና መተሽ ይቅርታ እንደምትጠይቂኝ እርግጠኛ ነኝ ለማንኛውም እኔ ከዚህ በላይ የቻልኩትን ሁሉ አድርጌያለሁ ከዚህ በላይ ምንም ላደርግ አልችልም ከቻላችሁ እናንተም በውስጥ ምከሯት